ፊታችንንና መላ ሰውነታችንን አንድ ጊዜ እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወተጋቦትነ ይኩን በከመ ተጋቦቶሙ ላርዳይከ አንተ ዘአሚሃ ወአንተ ዘይእዜ አንተ ዘእሙንቱ ወአንተ ዘለነ ዚአከ ሰማያት ወዚአከ ምድር አሜን። ክቡር አባታችን ሊቀ ጠበብት መምህር ተድላ መንበሩ የመሰባሰባችን የመገናኘታችን ምክንያት የሆነው የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ የገዳማት የአድባራት አስተዳዳሪዎች፣ ከሁሉም በላይ ለአገልግሎታችሁ ተመን የማይገኝለት የቤተ ክርስቲያናችን የቁርጥ ቀን ልጆች ውሉደ ያሬድ፣ ውሉደ ክህነት፣ አማልክት ዘበጸጋ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በየማዕረጋችሁ የሰንበት ትምህርት ቤት ወጣቶች፣ በዚህ ዕለት እግዚአብሔር በሀብቱ ስቦ በረድኤቱ አቅርቦ ለቤቱ ያበቃችሁ፣ የቤተ ክርስቲያናችሁን ጥሪ ሰምታችሁ ክርስቲያናዊ ግዴታችሁ እንደሆነ አውቃችሁ የጊዜ አስራት አውጥታችሁ በዚህ አውደ ምሕረት ተገኝታችሁ ቃሉን በመከታተል በረከት በመቀበል ላይ የምትገኙ የቤተ ክርስቲያናችን ጌጦች፣ ፈርጦች የሆናችሁ የተወደዳችሁና የተከበራችሁ ምእመናን፣ ምእመናት፣ ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን በሉ ሁላችሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፎ የሚኖር በባህሪው ሞት በመንግስቱ ሽረት የሌለበት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱም አንድነቱን ሳይከፋፍለው በአንድነቱ ላይ ምንታዌ ሁለትነት ሳይጨመርበት በሶስትነቱም ላይ ርባኤ አራትነት ሳይቀላቀልበት ከፍጡራን ሁሉ ተለይቶ ልዩ በሆነ መለኮታዊ ምስጢር ብቻውን በአንድነት በሶስትነት ሲሰለስ ሲቀደስ የሚኖር አምላካችን እግዚአብሔር መሐሪ ነውና ይቅር ባይ ነውና አንጻራዊ ሰላም ሰጥቶ ከቤታችን አነሳስቶ ለቤቱ አብቅቶ ከሰው አገናኝቶ እንዲህ ባማረ ሁኔታ አምልኮታችንን እንድንፈጽም ቃሉን ሰምተን እንድንጽናና በረከት እንድንሳተፍ የዛሬዋን ፀሐይ እንድንሞቅ ፈቅዶልናልና የአምላካችን የልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ዛቲ ዕለት እንተ ገብረ እግዚአብሔር ይህች ዕለት እግዚአብሔር በመልአኩ በቅዱስ
ገብርኤል አድሮ የቅዱሳንም ጸሎት ሰምቶ እንተ ገብረ እግዚአብሔር ድንቅ ድንቅ ሥራ የሰራባት ቀን ናት። ንትፈሳህ ወንታሰይ ባቲ። ይህች ዕለት ዕለተ እሑድ ታኅሳስ 19 እግዚአብሔር ድንቅ ሥራ የሰራባት ቀን ስለሆነች ንትፈሳህ ወንታሰይ ባቲ፣ ፈጽሞ ደስ ይበለን። መዝሙረ ዳዊት መዝሙር 117 ቁጥር 23 ላይ ኃይለ ቃሉ ይገኛል። በዚህ የመጽሐፍ ቅዱስ ኃይለ ቃል መነሻነት የዕለቱን ታሪክ ማዕከል አድርገን ከሕይወታችን ጋር እያገናኘን የተወሰኑ ደቂቃዎች እንማማራለን። በድጋሜ ምዕመናን እንኳን አደረሳችሁ፣ እንኳን ደስ ያላችሁ። ታኅሳስ 19 እግዚአብሔር የሰራውን ሥራ ከማየታችን በፊት ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህች ዕለት እግዚአብሔር ሥራ የሰራባት ቀን ናት ሲባል እግዚአብሔር ሥራ ያልሰራበት ቀን አለ ወይ? እንኳን ቀን ሰዓት፣ እንኳን ሰዓት፣ ደቂቃ፣ ሰከንድ፣ ማይክሮ ሰከንድ የለም። እግዚአብሔር ሥራ ያልሰራበት ጊዜ ወቅት የለም። ግን ረሃብ ኮነ በበብሔሩ ወፈድፋደሰ በከነዓን እንዳለው በየቀኑ እግዚአብሔር ሥራ ሰርቷል። ይልቁንም የበለጠ ሥራ የሰራባቸው የተመረጡ ቀኖች አሉ። ዕለት ኅሪት የተመረጠች ቀን የምትባል ቀን አለች። ከተመረጡ ቀኖች መካከል አንዲቱ ዕለተ እሑድ ናት። ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህች ዕለት ዕለተ እሑድ እግዚአብሔር ሥራ የሰራባት ቀን ናት። የተገናኘንባት የተሰባሰብንባት፣ መስሪያ ቤት ዘግተን በቤተ ክርስቲያን የምናረፍድባት ይህች ዕለት እግዚአብሔር ምን ሥራ ሰርቶባታል? የመጀመሪያው ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህች ዕለት ዕለተ እሑድ ሁላችሁ እንደምታውቁት የምንኖርበት ዓለም እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር መጥቶ የተፈጠረበት፣ ይህንን ዓለም የፈጠረበት ብቻ ሳይሆን ፈጥሮ ለሰው ልጆች መኖሪያ የሰጠበት ቀን ስለሆነ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። አማረም ከፋም የምንኖርባት ዓለም፣ የምንጣላባት ዓለም፣ የምንከፋፈልባት ዓለም፣ ባልንጀራችንን የምናሳዝንባት ዓለም የተፈጠረች በዚህ ዕለት ስለሆነ ዛቲ ዕለት እንተ ገብረ እግዚአብሔር፣ እግዚአብሔር በዚህች ቀን ሥራ ሰርቷል። ይህን የመሰለ ውብ ዓለም ካለመኖር ወደ መኖር አምጥቶ የፈጠረበት ብቻ ሳይሆን የፍጥረታት ዘውድ የሚባለውን አዳምን ፈጥሮ ይህንን ዓለም እንዲገዛ እንዲነዳ የወዲያኛውን ዓለም ስንቅ እንዲቋጥርበት ለእኛ የሰጠበት ቀን ነው። የሚገርመው ግን በዕለተ እሑድ የተፈጠረው ይህ ውብ ዓለም እኛ በፍቅር ከኖርንበት ገነት ነው ይህ ዓለም። እኛ ከተጣላንበት ደግሞ ሲኦል እናደርገዋለን። በዚህ ዕለት የተፈጠረው ይህ ውብ ዓለም 8000 ዓመት ካገለገለ በኋላ እምኀበቦ ሀበ አልቦ፣ ከመኖር ወደ አለመኖር የሚያልፍም በዚህ ዕለት ነው ምእመናን። በዚህ ዕለት ይህ ዓለም ያልፍና ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ዘላለማዊ ዓለም ይተካልናል። ይህ ዓለም ያልፋል ስላችሁ አዝናችሁ ከሆነ ይህ ዓለም ሲያልፍ ሀዳሪ ዓለም አይደር ስለማይኖር ዘላለማዊው ዓለም ተተክቶ መንግሥተ ሰማያትን የምንቀበልባት ቀን ስለሆነች እንኳን አደረሳችሁ፣ እንኳን ደስ ያላችሁ ምእመናን። ጨለማና ብርሃን የሚፈራረቅባት፣
ኃጢአትና ጽድቅ በተፈራርቀው የሚሰሩባት ዓለም ስታልፍ መንግሥተ ሰማያትን የምንቀበልባት ቀን ስለሆነች ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህች ዕለት ዕለተ እሑድ እግዚአብሔር ሥራ የሠራባት ቀን ናት። የመጀመሪያው ይህንን ዓለም ፈጥሮ ለእኛ ያስረከበበት፣ ሁለተኛው ይህንን ኃላፊውን ቀጠሮ የተያዘለትን ዓለም አሳልፎ መንግሥተ ሰማያትን ቁልፍ የምንረከብባት ዕለት ዕለተ እሑድ ናት። ምዕመናን በዕለተ እሑድ አትዘናጉ፣ ከቤተ ክርስቲያን አትቅሩ። ምንም ሥራ ቢበዛባችሁ እንደምንም አመቻችታችሁ ቤተ ክርስቲያን ሳትስሙ አትዋሉ። ዕለተ እሑድ የእግዚአብሔር ናት። የገንዘብ ብቻ አይደለም አስራት ማውጣት ያለብን፣ የጊዜ አስራት ማውጣት አለብን። የቀን አስራት አውጥተን በዕለተ እሑድ በቤተ ክርስቲያን ተገናኝተን ስለማይቀረው ሞታችን፣ ስለ ዘላለማዊ ሕይወታችን፣ ከደመና በላይ ስላለው ዓለም መነጋገር አለብን። ይህ ብቻ አይደለም። ዛቲ ዕለት እንተ ገብረ እግዚአብሔር፣ አዳም ዕፀ በለስን በልቶ ከፈጣሪው ተጣልቶ ከገነት ሲወጣ በፈታይነቱ አንጻር መሐሪነቱን አስቦ ይቅርታ ሲጠይቀው በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ወለተ ወለትከ ወእድህ ውስተ መርህብከ ወእትቤዝወከ በመስቀሌ ወበሞቴ፣ ንስሐ ገብተህ ይቅርታ ከጠየቅከኝ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በመዳድህ በመስቀል ላይ ተሰቅዬ አድንሃለሁ ብሎ ቃል ኪዳን ገባለት። እንዲህ ብሎ ቃል ኪዳን የገባ አምላክ የሰውን ልጅ ለማዳን ከድንግል ማርያም ለመወለድ መጋቢት 29 ቀን በዕለተ እሑድ የተጸነሰበት ቀን ስለሆነ ዛቲ ዕለት እንተ ገብረ እግዚአብሔር እንኳን አደረሳችሁ፣ እንኳን ደስ ያላችሁ ክርስቲያኖች። ዛቲ ዕለት ዓለም የተፈጠረበት አልኳችሁ። ኢየሱስ ክርስቶስ ከድንግል ማርያም የተጸነሰበት ቀን ነው። የተወለደ በዕለተ ሰሉስ ነው፣ እንዳትሳሳቱ። በዕለተ እሑድ ተጸንሶ በዕለተ ሰሉስ ተወልዶ በዚህ ዓለም ዙሮ አስተምሮ በመስቀል ላይ ተሰቅሎ ዓለምን ካዳነ በኋላ በፈቃዱ ነፍሱን ከሥጋው ለይቶ በአካለ ሥጋ ወደ መቃብር ወርዶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ ሞትን ድል አድርጎ የተነሳ በዕለተ እሑድ በዚህች ቀን ስለሆነ ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህች ዕለት እግዚአብሔር ሥራውን የሠራባት ቀን ስለሆነች እንኳን አደረሳችሁ፣ እንኳን ደስ ያላችሁ ምዕመናን። ንትፈሳ ወንታሰይ ባቲ፣ ዓለም በተፈጠረባት ኢየሱስ ክርስቶስ ከድንግል ማርያም በተጸነሰበት ሞትን ድል አድርጎ በተነሳበት በዕለተ እሑድ ዓለም አልፎ መንግሥተ ሰማያት በሚተካባት በዚህች ዕለት ንትፈሳ ወንታሰይ ባቲ ያለ ዳዊት ደስ ይበለን። ይሄ የዕለተ እሑድ ነው። እንግዲህ ከዕለተ እሑድ የተወሰኑትን ዕለተ ሰንበት ስለሆነ ሌላው ዛቲ ዕለት እንተ ገብረ እግዚአብሔር፣ ዛቲ ዕለት የተባለች ታኅሳስ 19 ናት። ይህች ታኅሳስ 19 ቀን እግዚአብሔር ሥራውን የሠራባት ቀን ናት። ምን ሥራ ሠራ? የተከበራችሁ ኦርቶዶክሳውያን ሁላችሁ ታሪኩን ታውቁታላችሁ። ታኅሳስ 19 ማለት እነዚያን ወደ እሳት የተጣሉትን 3ቱን ወጣቶች ሊበላ የመጣ እሳት የጠፋበት ቀን አይደለ? ወጣቱን የሚበላ የባቢሎን እሳት ብቻ አይደለም። በወጣቱ ዙሪያ ከወጣትነቱ ጋር የተያያዘ ብዙ እሳት አለ። ያንን እሳት በባቢሎን የነደደውን እሳት የወጣቶቹን እሳት ያጠፋ መልአኩ ዛሬም ከእግዚአብሔር ተልኮ ወደ ኢትዮጵያ እንዲመጣ ወደ ወጣቱ ሕይወት እንዲመጣ አሁን ጸጥ ብላችሁ ታሪኩን ባጭሩ ነግራቸዋለሁ። እግዚአብሔር ከሁላችን ጋር ይሁን። እነዚህ ወጣቶች ለምን ወደ እሳት ተጣሉ? ይሄ ብቻ አይደለም። ለምን ወደ ባቢሎን ወረዱ? እስራኤላውያን ናቸው። ለምንድን ነው ወደ ባቢሎን የተሰደዱ? እኒህን ነገሮች ማየት አለብን። በተለይ አፍላ ዕድሜ ላይ ያላችሁ ወጣቶች
ሃይማኖት ምን ያህል ከመከራ ሥጋ ከመከራ ነፍስ እንደሚያድን፣ በተረፈ ዕድሜያችሁ እንዴት መኖር እንዳለባችሁ ከዛሬው ታሪክ መማር አለብን። ትንቢተ ዳንኤልን እንድታነቡ እዚያ ላይ ታሪኩ ተቀምጧል። እኛ ጊዜውን ታሳቢ አድርገን አጠር አድርገን ለጆሮአችሁ በሚመች መልኩ እናቀርባለን። የምታወሩ የምትንቀሳቀሱ አጠገባችሁ ቃሉን የተጠሙ በብዙ የተጎዱ በሐዘን የተጨነቁ በበሽታ የሚማቅቁ በቃሉ ሊጽናኑ የመጡ ሰዎች ስላሉ አትረብሿቸው። እናንተ እምቢ ብላችኋል፣ ግን አትረብሹ። በመልአኩ በቅዱስ ገብርኤል ስም ትለመናላችሁ። የምታወሩና የምትራመዱ ሰዎች 10 ደቂቃ መታገስ አቅቷችሁ የምትራመዱ መውጣት ትችላላችሁ። ሰው አትረብሹ። ሕዝባችን መጽደቅ ብቻ አይደለም ያቃተው፣ ደክሞ በሰራው ቤት ተኝቶ ማደር አቅቶታል። በትዳሩ ማረፍ አቅቶታል። አርፍበታለሁ ብሎ የጀመረው ትዳር የእግር እሳት ሆኖ የሚያቃጥለው፣ የእግዚአብሔርን ቃል መስማት የሚፈልግ ብቸኝነቱ ያልተባረከለት ብዙ ሕዝብ አለ። በምንሰጠው የምክር አገልግሎት የሕዝባችንን ችግር እናውቃለን። በዚህ አጋጣሚ አይዟችሁ ልንላቸው ስለሆነ ተረጋጉልን። እግዚአብሔር ከሁላችን ጋር ይሁን። ይሁላችሁ እስራኤላውያን ከኢየሩሳሌም ሀገራቸው 3 ጊዜ ተማርከዋል። ይገርማቸዋል። 2 ጊዜ ናቡከደነጾር የሚባል ንጉሥ ከኢየሩሳሌም የ2 ዓመት የእግር ጉዞ ወደ ባቢሎን ማርኳቸዋል። ሁለቱን ነገድ ማለት ነው። አንድ ጊዜ ደግሞ ስልምናሶር የሚባል ንጉሥ 10ሩን ነገድ ከሰማርያ ወደ ባቢሎን ማርኳቸዋል። አሁን ሐሳባችሁን ሰብስቡ። ለምንድን ነው እስራኤላውያን 3 ጊዜ ፄዋዌ የደረሰባቸው? ለምንድን ነው የተማረኩ? ትንቢተ ዳንኤልን እንድታነቡት 3 ደቂቅ በእሳቱ መካከል ሲዘምሩ ተናግረዋል። አምላካችን ሆይ በሀገራችን በእስራኤል እያለን ትእዛዝህን መጠበቅ አቅቶን ለጨካኞች ጣዖት ለሚያመልኩ ለባቢሎናውያን አሳልፈህ ሰጠህን ይላል። በሀገራቸው ተወልደው ባደጉበት ሀገር እግዚአብሔርን ማስደሰት ሲያቅታቸው እግዚአብሔር ቋንቋቸው ለማይሰሙ ጣዖት ለሚያመልኩ አሕዛብ አሳልፎ ሰጣቸው። የተከበራችሁና የተወደዳችሁ ኦርቶዶክሳውያን፣ እኛም ዛሬ በዘመናችን እግዚአብሔርን ማስደሰት ካልቻል፣ ንስሐ ገብተን ብሔራዊ ይቅርታ አውርደን ምድራችንን ማስባረክ ካልቻል እግዚአብሔር ይቆጣል። እግዚአብሔር እርምጃ ይወስዳል። ከእስራኤል በላይ እግዚአብሔር የሚወደው ሕዝብ የለም። እስራኤላውያንን ግን እንደነገርኳችሁ 3 ጊዜ አስማርኳቸዋል። በወቅቱ በነበሩ ነቢያት፣ በወቅቱ በነበሩ ካህናት ተው ጣዖት አታምልኩ፣ ኃጢአት አትስሩ፣ እግዚአብሔር መፍቀሬ ኃጢአት አይደለም እባካችሁ ብለው ለመኗቸው። ጥፊ ያላት ከተማ ነጋሪት ቢጎሰም አትሰማ እንዲሉ ጆሮ ዳባ ልበስ አለ ሕዝቡ። እንደ ጦር ጉረሮ እንደ ፈረስ ጆሮ ተካክሎ ሕዝቡ ኃጢአት ሰራ። እግዚአብሔር ያውቅበታል። ድምፁን አጥፍቶ አሕዛብን በጠላትነት አስነሳባቸው። ዓይናቸው እያየ ጆሮአቸው እየሰማ ቤተ መቅደሳቸው ፈረሰ። ነዋያተ ቅድሳቱ ተቃጠለ። እነሱን እያባረሩ ሀገራቸውን አስለቅቀው ትብታን ምንጣፍ አሸክመው ወንዝ እየተሻገሩባቸው ከሀገራቸው ወደማያውቁት ሀገር ወሰዷቸው። ለምን? እግዚአብሔር አዘና። እግዚአብሔር ከፋው በሆነ ነገር አዘነ። እግዚአብሔር ወገኖቼ፣ እግዚአብሔር ሲያዝን ሕዝብ መደማመጥ፣ መሪውና ተመሪው መደማመጥ ያቅተዋል። ምልክቱ ነው። ቢያንስ እኛ ኦርቶዶክሳውያን እባካችሁ ብዙ ኃላፊነት ነው ያለብን። እንመለስ። የተመለሳችሁ የጸናችሁ የበረታችሁ በጸሎታችሁ አስቡን። እንደኔ የተዘናጋችሁ በተለምዶ ዘመናችሁን የጨረሳችሁ እንመለስና ምድራችን ትባረክ። በዙሪያችን ያለው የወጣቱ እሳት፣ የሱስ እሳት፣ የመጥፎ ልማድ እሳት
የጦርነት እሳት ጠፍቶ በሰላም አሮጊቶች እየመረቁን የሚሞቱባት ምድር፣ ወጣቱ ሰርቶ የሚበላባት ሀገር እንድትሆን መመለስ አለብን። ምዕመናን ንስሐ መግባት አለብን። ፈረሰኛ ሲሄድ እግረኛ ምን ያቆመዋል? ይኸውላችሁ እንመለስና ንስሐ እንግባና ብሔራዊ ይቅርታ እናውርድና ምሕረት ለተዋህዶ ይቅርታ ለኢትዮጵያ እግዚአብሔር ይላክልን። እስራኤላውያን በደሉት፣ አስማረካቸው። ናቡከደነጾር ሕዝቡን እየገረፈ ወደ ሀገሩ ይዟቸው ሄደ። ወደ ባቢሎን፣ ፋርስ፣ ባቢሎን፣ ኢራቅ፣ ኢራን የምትሉት ሄዱ። በአንዱ ምርኮ ነው እንግዲህ ታሪኩ። በአንዱ ምርኮ 4 ወጣቶች ተማረኩ፣ አብረው ተማረኩ። ጠንካሮች ናቸው፣ ግን የኃጥእ ዳፋ ጻድቅ ይጋፋ እንዲሉ የኃጢአተኞች ዕዳ ተርፏቸው ዳንኤል፣ አናንያ፣ አዛርያ እና ሚሳኤል የሚባሉ ወጣቶች ተማርከው ባቢሎን ወረዱ። የምንለምናችሁ ለዚህ ነው። ብዙ ጻድቅ እንዳለ እናውቃለን። ብዙ ብርቱ ክርስቲያኖች እንዳላችሁ ለሀገራችሁ፣ ለቤተ ክርስቲያናችሁ፣ ለሕዝባችሁ አልጋ ለቃችሁ መሬት ላይ ተኝታችሁ የምታለቅሱ አሁንም አልቅሱ፣ በጸሎታችሁ አስቡን። እናንተ በርቱ። እናንተን አይደለም አሁን የተዘናጋ ትውልድ አለ። አይምሮ ከደመና በታች ባለው ነገር ሰክሮ ዘላለማዊ ሕይወት የጠፋበት ቢነገር አልሰማ ያለ እሱን ልናሳስብ ፊታችሁ ቁመናል። ምዕመናን የመናገር ሱስ የለብንም። ከዚያ 4 ወጣቶች ተማረኩ። አያችሁ፣ እኛ ደካሞች ካልጠነከርን ጠንካሮች በእኛ የተነሳ ይጎዳሉ፣ የዋሆች ያዝኑብናል። ስለዚህ መመለስ አለብን፣ ንስሐ መግባት አለብን። የምራችንን ጾመን የምራችንን አምልኮታችንን ፈጽመን የእግዚአብሔርን ይቅርታ መቀበል አለብን። ምዕመናን ሌላ ምን እንላቸዋለን? እነዚህ 4 ወጣቶች አብረው ተማረኩ። ከዚያ ናቡከደነጾር የሚባለው የባቢሎን ንጉሥ እኔ በጣም ይገርመኛል። እስኪ ሀሳብ ስጡ እያለ ስብሰባ ላይ እድል ሲሰጥ እነዚህ 4 ወጣቶች የሚናገሩት ነገር በጣም በሳልና የሚያሳምን መሆኑን አየ። መጨረሻ ምን እንዳደረገ ታውቃላችሁ? ባቢሎን ዩኒቨርሲቲ ግቡና በነፃ መማር ትችላላችሁ ብሎ ስኮላርሽፕ እድል አመቻቻላቸው። ለምን መስሏችሁ ነው? አዝኖላቸው ነው? አይደለም። ባቢሎን ዩኒቨርሲቲ ውስጥ የመማር እድል ከሰጠዋቸው የባቢሎንን ባህል ሲያጠኑ የራሳቸውን ባህል ይረሳሉ፣ ማንነታቸውን ይጥላሉ። እነዚህ ወጣቶች ዝም ካሉ ሌላውን እድሜ ልክ መግዛት እችላለሁ ብሎ አስቦ ነው። እነሱ አልተከራከሩም። አንደኛ አይችሉም። ገብታችሁ እንድትማሩ ተፈቅዶላቸዋል ተባሉ። ባቢሎን ዩኒቨርሲቲ ገቡ። ወዲያው እንደገቡ አክሽን ጀመረ ንጉሱ። ምን አደረገ? መጀመሪያ ስሙኝ ምዕመናን፣ ስማቸውን የቀየረው ስማቸውን ሚኒንግፉል የነበረውን ትርጉም ያለው የነበረውን ስማቸውን አውቶማቲካሊ ቀየረው። ለምሳሌ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ስሙኝ ምዕመናን፣ እግዚአብሔር ዳኛ ነው የሚል ትርጉም የነበረውን ስሙን ብልጣሶር ብያለሁ አለ። ብልጣሶር ነው የምትባል ከዚህ በኋላ። ብልጣሶር ማለት ምን ማለት እንደሆነ ታውቃላችሁ? አምሃ ቤል አምሃ ዳጎን፣ ለጣዖት መስዋዕት የቀረበ የጣዖት አገልጋይ ማለት ነው። ስማቸውን በመቀየር ማንነታቸውን እንዲጥሉ ሊያደርግ ፈለገ። የትምህርት ዕድል በመስጠት የሀገራቸውን ታሪክ እንዲረሱ፣ ለሕዝባቸው እንዳይከራከሩ ሊያደርግ ፈለገ። ወጣቶችን ማንነታቸውን ይጥሉ ይሆን? እናየዋለን። የሚጠቅማቸው የትኛው ነው ምዕመናን? ከመማረካቸው በፊት ማንነታቸውን ያወቁ ወጣቶች ናቸው። ወንድሞቼ ኢትዮጵያውያን፣ የሀገሬ የወንዜ ልጆች ኢትዮጵያውያን ኦርቶዶክሳውያን እለምናቸዋለሁ፣ ለእንጀራ ብላችሁ
ወንዝ ባህር ልትሻገሩ ትችላላችሁ። ችግር የለውም። የትም ቦታ መኖር እንችላለን። የእግዚአብሔር ነው አገሩ። ነገር ግን ማንነታችሁን ሳታውቁ የተሻገራችሁ ለታ፣ ቤተ ክርስቲያናችሁን ሳታውቋት የተሻገራችሁ ለታ፣ ሀገራችሁን ሳታውቋት የተሻገራችሁ ለታ ይብላኝ ለእናንተ። የሚደርስባችሁ ችግር ብዙ ነው። ሀገራችሁን ካወቃችኋትስ፣ ቤተ ክርስቲያናችሁን ካወቃችኋት በኋላስ ምን ችግር አለ? ይኸው ለአገልግሎት በክረምት እንሄዳለን ዱባይ፣ ሌላ ቦታ። እንዴት ያለ አምልኮ ይፈጸማል መሰላችሁ እኮ እዚያ ለእንጀራ የሄዱ ወንድሞቻችን እህቶቻችን የሚሰጡትን አገልግሎት ልነግራችሁ አልችልም። በጣም ደስ የሚል አገልግሎት። ዓርብ ሁልጊዜ ይቆርባሉ። እንደውም አንድ ጊዜ ባለፈው አንድ ልጅ አግኝቼ እንዴት ነሽ አልኳት። መታ ስትሰራ ኑራ ምን ዋጋ ያለው ዱባይ እያለው ቆርብ ነበረ። እዚህ ከመጣሁ በኋላ ቆርቤ አላውቅም። አሁን ይህን ታምናላችሁ? ታቦቱ ፊት ሁኜ ነው እኮ የምነግራችሁ። በሰው ሀገር ትቆርብ የነበረችዋ እህት እኛ ሀገር ስትመጣ ቁርባን አቁማ። ከዚህ በላይ ጥፋት የለም። ይህንን ማን ያምናል? ሂዶ ያየ ካልሆነ በስተቀር። ስለዚህ ነገን አናቅም፣ የሚሆነውን ነገር አናውቅም። ለእንጀራ ለትምህርት ልትሻገሩ ትችላላችሁ። እግዚአብሔር ይስማችሁ። ምን ችግር አለ? ሂዱ። ግን ኢትዮጵያን ይዛችኋት ሂዱ። ተዋህዶን ይዛችኋት ተሻገሩ። እናንተም ትጠቀማላችሁ፣ እግዚአብሔርም ይመሰገናል። ካልሆነ ግን የምትሄዱበት የሰለጠነው ዓለም ማንነታችሁን ያስጥላችኋል። ማንነቱን ጥሎ በሰው ባህል ተማርኮ የሚቀበዘበዘው ማን መሰላችሁ? ኢትዮጵያ እያለ ተው ኢትዮጵያን ወቃት፣ ተው ተዋህዶን አጥናት ስንለው አልሰማም ያለው እኮ ነው። ኑ ኢትዮጵያውያን፣ ኑ ኦርቶዶክሳውያን፣ ይችን አፈሯን በልታችሁ ውሃዋን ጠጥታችሁ ያደጋችሁባት የእግዚአብሔር የምስጢር ሀገሩ እግዚአብሔር ከእስራኤላውያን ጋር ሲጣላ ጓዙን ያሸሸባት ታቦተ ጽዮንን ግማደ መስቀሉን በሆዷ ተሸክማ እጆቿን ወደ እግዚአብሔር ዘርግታ የእግዚአብሔርን ጸጋና በረከት እየተቀበለች ለዓለም የምታድል የአፍሪካ ጽላት የዓለም ቤተ መቅደስ ኢትዮጵያ ኑና ተማሯት። እንደገና ኑ ግድ የላችሁ። አዎ በሕገ ልቡና በሕገ ኦሪት በሕገ ወንጌል እጆቿን ወደ እግዚአብሔር ዘርግታ ዓለምን ከእግዚአብሔር ጋር ስታማልድ የኖረች እምዬ ተዋህዶ አጥኗት። እንደገና ተማሯት። ሰለስቱ ደቂቅ የጠቀማቸው በእስራኤል በሀገራቸው እያሉ ወጣትነታቸውን ተጠቅመውበታል። ወጣትነታችን ማለፍ ያለበት ወይ እየተማርን ወይ እየሰራን ነው። ከትምህርት ከስራ ውጭ ሆኖ ወጣትነቱ ያለፈበት ሰው በስተርጅና የሚለምኑ የኔ ቢጤዎች ወጣትነታቸው ያመለጣቸው እኮ ናቸው። ወጣትነታቸውን ሳይማሩበት ወጣትነታቸውን ሳይሰሩበት የቀሩ ሰዎች ወይ አልሞቱ ወይ አልኖሩ። ያ ያባከኑት ዘመን የእግር እሳት ሆኖባቸው እኔን ያየ ተቀጣ እያሉ ወጣትነትን እንዳትቀልድበት የሀገሬ ልጅ ወዳጄ ተጠቀምበት፣ ስራ፣ ተማር። ይኸው ቅድም መምህራን ሰማችሁ። ስሙኝ። እንዘ ትፈትል ወርቀ ወሜላተ ማናት? ድንግል ማርያም መና ከሰማይ እየወረደላት ትፈትል ነበረ ወዳጄ። መና ከሰማይ እየወረደላት ሽጬ እጠቀምበታለሁ አትል ነገር በቤተ መቅደስ እየኖረች ትፈትል ነበረ። እመቤታችን እየሰራች ማን ይቀመጣል? እህቶቻችን ትፈትላላችሁ? አሁን የፈተና ቢቀርብ ስንት ወራጅ አለ። ቀሚስን አስረዝሞ ዝም ብሎ መወዛወዝ አይደለም። ቤተ ክርስቲያኑ አገልግሉ። አዎ ይገባል። ግን እንደ እመቤታችን መፍተን መማር ያስፈልጋል። ሰለስቱ ደቂቅ በእስራኤል እያሉ ማንነታቸውን ተምረዋል። ሃይማኖታቸውን ያውቃሉ። ታሪካቸውን፣ ባህላቸውን ያውቃሉ። ክፉ ቀን መጣና ተማረኩ። ምን ችግር አለ? በተማረኩበት ሀገር ንጉሱ ማንነታቸውን ሊያስጥላቸው የትምህርት ዕድል ማንነታቸውን ሊያስጥላቸው ስማቸው ቀየረ። ጀምሬላችሁ እንዳልቀር ዳንኤልን እግዚአብሔር ዳኛ ነው የሚለውን ቀይሮ
ብልጣሶር አለው። አናንያ ማለት ይኸውላችሁ ሲድራቅ ሚሳቅ አብደናጎ እና አናንያ አዛርያ ሚሳኤል ሲባል ስትሰሙ የትኛው ነው የኛ? ግራ እንዳትጋቡ። ሲድራቅ ሚሳቅ አብደናጎ እንዳትሉ፣ እሱ ትርጉም የለው፣ ትርጉም የሌለው ስም ነው። ትርጉም ያለው አናንያ አዛርያ ሚሳኤል ነው። አናንያ ማለት እግዚአብሔር ደግና ርኅሩህ ነው። እግዚአብሔር ምንድን ነው? ደግና ርኅሩህ ነው። አታመሰግኑትም? እግዚአብሔርን ደጉን አምላክ ርኅሩህን ጌታ ለምንድን ነው ማናመሰግነው? በፀሐይ አንስሎ በዝናብ አብቅሎ የሚመግበንን ጥቂት ሰዎች ሰርተው ብዙዎቻችን በልተን እናድራለን። እግዚአብሔርንማ እናመስግነው። እግዚአብሔርንማ ማመስገን ይገባናል። አናንያ ማለት እግዚአብሔር ደግና ርኅሩህ ነው ማለት ነበረ፣ ቀየረበት። አዛርያ ማለት እግዚአብሔር ይረዳዋል። ማን ይረዳዋል? ምዕመናን ማን ይረዳዋል? እግዚአብሔር ይረዳዋል። እኛን ማን ረዳን? ምዕመናን እግዚአብሔር ረዳን። ይኸው እግዚአብሔር ረድቶን ጤና ሰጥቶን በራሳችን እግር መተን በረከት ተቀብለን ቃሉን ሰምተን ፀሐይዋን ሙቀን የዕለት ጉርስ አላጣንም፣ የዓመት ልብስ አላጣንም። በሀገራችን ያለን አንጻራዊ ሰላም አለ። ይህንን ሁሉ ማን አደረገ? ምስጋና ለልዑል እግዚአብሔር፣ እልልታ ጭብጨባ ለአምላካችን ንትፈሳ ወንታሰይ ባቲ። እናንተ የእግዚአብሔር ልጆች ናችሁ ምዕመናን። አናንያ ማለት እግዚአብሔር ደግና ርኅሩህ ነው ማለት ነው። አዛርያ ማለት እግዚአብሔር ይረዳዋል ማለት ነው። ሚሳኤል ማለት እግዚአብሔርን የሚመስል ማለት ነበረ ትርጉሙ። ያንን ቀየረና ሲድራቅ ሚሳቅ አብደናጎ የፀሐይ አምላክ አገልጋይ፣ ሚሻቅ የሚባል ጣዖት አገልጋይ እያለ ቀየረባቸው። ሰለስቱ ደቂቅ ወይ ፍንክች። ለምን? ማንነታቸውን ያውቃሉ። ዘመናቸውን አላባከኑማ። አያችሁ፣ ልዩነቱ ይሄ ነው። ወጣትነት ካመለጠን በኋላ አሁን አንዳንድ ሰዎች ከኛ ሃይማኖት ይወጣሉ። የሆነ የተወሰነ ጊዜ አንዱ ሃይማኖት ይቆያሉ፣ ሌላ ጊዜ ደግሞ ይቀይራሉ። እነዚህ ሰዎች መጀመሪያ የልጅነት ዘመናቸው የባከነባቸው ናቸው። መንገዱን ጨርቅ ያርግላቸው። እኛ ችግር የለብንም። እዚህ እየተዝረከረከ መረጃ እያቀበለ እዚህ ከሚደበቅ ቢወጣ ይሻላል። ምን ያደርግልናል? ምን ያደርግልን? የቁጥር ችግር ነው እንዲህ ያለብን። ባይሄድ ደስ ይለን ነበረ፣ ግን እዚያም አይጸናም። ማንነታችሁን ተጠቀሙ፣ ጊዜያችሁን ተጠቀሙ ምዕመናን። በልጅነታችሁ ተቀምጣችሁ በስተርጅናችሁ እንዳትሰሩ፣ በወጣትነታችሁ ስቃችሁ በስተርጅናችሁ እንዳታለቅሱ፣ በወጣትነታችሁ ሰንፋችሁ በስተርጅና ትምህርት ቤት እንዳትገቡ። ዘመናችን እንጠቀም። የሰለስቱ ደቂቅ ታሪክ ይህን ነው የሚነግረን። ወጣቶች ዝም ብሎ መልአኩ ቅዱስ ገብርኤል መጥቶ አላዳናቸውም። ጥንካሬያቸውን የጠራው ሃይማኖታቸውን የጠራው እግዚአብሔር ወደ ኢትዮጵያ የሚመጣ በተመሳሳይ ሁኔታ ነው። በወጣቱ ላይ ስራ ስንሰራ፣ ጋብቻ ላይ ስራ ስንሰራ፣ አስተዳደግ ላይ ስራ ስንሰራ፣ ስንጠነክር፣ ስንሰራ፣ ስንጸልይ፣ ስንጾም መላእክት ከኛ ጋር ናቸው። ሌላ ምን ስራ አላቸው? ሰራዊተ መላእክቱ ለመድኃኔዓለም የንጉሠ ሰማይ ወምድር የእግዚአብሔር ልጆች ሆነናል። ሰራዊቱ መላእክት የኛ አገልጋዮች ሆነው በመዓልትም በሌሊትም ክርስቲያኖችን ይጠብቃሉ። እግዚአብሔርን ካሳዘን ነው ግን በተቃራኒ ይሆናል። እንጨርስ። ታሪኩን ስለምታውቁት ሁላችሁ ጎበዞችም ስለሆናችሁ መጨረሻ ስማቸውን ቀየረ። የትምህርት ዕድል ተሰጡ። ትምህርት ቤት ገቡ። አይገርማችሁ? እግዚአብሔር አብሯቸው ስለነበረ ሰቃይ ተማሪዎች ሆኑ። ሶስቱ ሰቃይ ተማሪዎች። ሰነፍ ተማሪ ሆነህ ክርስቲያን ነኝ አትበል። ሰነፍ ሆነህ ሰው እየረዳ ክርስቲያን ነኝ አትበል። ስንፍና የሚያበረታታ ትምህርት የለንም። በትምህርት የተሰማራችሁ ጎበዞቹ ነው። በስራ የተሰማራችሁ ጠንካራ ሰራተኞቹ ነው። በቢሮ ስራ ያላችሁ ለስራ ባልደረቦቻችሁ ታማኞቹ ነው። ሰለስቱ ደቂቅ ምን ያደርግልናል ብለው ግሬዳቸውን አላበላሹም። ሰቃይ ተማሪዎቹ መጨረሻ እስራኤል እያሉ ሀገራቸው እያሉ የሚጾሙት ጾም ደረሰ። መጣና ምን አላቸው አዛዡ? ስጋ ነው የምትበሉ፣ ሌላ አማራጭ የለም እንድትበሉ አላቸው። እኛ ትምህርቱን እንማራለን።
በጾማችን ግን ስጋ ልንበላ አንችልም። ሃይማኖት እኮ ነው ምዕመናን። አሁን አንዳንድ ዩኒቨርሲቲ ያሉ ተማሪዎች ይደውሉልናል። እንዲያው ከዩኒቨርሲቲ ከፍተኛ ትምህርት ቤት እየተማርኩ እንዲያው አሁን ጾመ ነቢያት ገብቷል እና ምን ለማለት ፈልገህ ነው? ምን ለማለት ተፈልጎ ነው? እንኳን በልተን ጾመንም አላምርብን ብሏል። እንኳን በልተን ምዕመናን በርቱ እንጂ። የአዲስ አበባ ጾም ደግሞ ስጋ አለመብላት ነው እንጂ ጠዋት መብላት ማን ነው እንደዚህ ብሎ የነገራችሁ? በሞቴ በጣም ይገርማል እኮ በጣም እንዴት እንደሚሆን አላውቅም። እንግዲህ የአቅሜን ልናገርና ሌላውን እግዚአብሔር እሱ ካረዳን በስተቀር የቤት ስራችን ብዙ ነው። መጾም አለብን ምዕመናን። ይኸው ሰለስት ትንቢተ ዳንኤል ምዕራፍ ላይ እንድታነቡት አንቡት። ሂዳችሁ አንበላም አሉት። ምን አላቸው? አስተናጋጁ ምን አላቸው? ይኸው ሰውነታችሁ ከስቶ ጥሬ በልታችሁ ንጉሡ ያየ እንደሆነ ይቀጣናል። እባካችሁ ግድ የለም ለእኛ ጥሬ ስጠን፣ ለሌሎቹ ስጋ ስጣቸው። ጥሬ እየበሉ እየጾሙ ሰቃይ ተማሪዎች እነሱ ነበር። ስጋ እየበሉ እየደለቡ ማለፍ አቅቷቸው ባቢሎናውያን ይንገዳገዱ ነበረ። መብላት አለመብላት አይደለም። እኔ እዚህ መድረክ የተናገርኩ ይመስለኛል። ወጣቶችማ ከሰለስቱ ደቂቅ የምንማረው ብዙ ነው። ሰለስቱ ደቂቅ ስጋ ብሉ አንበላም፣ ትምህርቱን እንማራለን። ትከሳላችሁ፣ አንከሳም። ማረጋገጫችሁ ምንድን ነው? እኛ ጥሬ ስንበላ እንሰነብታለን። ሌሎቹ ተማሪዎች ስጋ ይብሉ። በ10ኛው ቀን ንጉሡ ፊት አቅርበን የማን መልክ እንደሚያምር ያን ጊዜ ታየዋለህ አሉት። ውሃ እየጠጡ ጥሬ እየበሉ ሰነበቱ። ሌሎች ስጋ እየበሉ ሲወፍሩ ሲደልቡ ሰነበቱ። ንጉሡ ፊት ቀረቡ። ይኸውን አዋልድ መጽሐፍ ላይ የተጻፈ አይደለም፣ መጽሐፍ ቅዱስ ላይ ትንቢተ ዳንኤል ላይ ያለ ነው የምነግራችሁ። የማን መልክ አማረ? እስኪ ያነበባችሁ። የማን መልክ አማረ? የሰለስቱ ደቂቅ መልክ አማረ። ክብርና ምስጋና ለአምላካችን ይሁን። ለምንድን ነው ይህንን ታሪክ የምንነግራችሁ? አሁን እኔ ምን አዚም እንደተደረገብን አላውቅም። በጾም ሰዓት ቁርሱ ሲያልፈው ነፍሱ ከስጋው የሚለይ የሚመስለው አዲስ ጄኔሬሽን ወደፊት መጥቷል። በጣም አደገኛ ጄኔሬሽን። ነፍስህ ከስጋ የሚያልፍ ስትበላ ነው፣ ስትጾም አይደለም። የደዌ ዳኛ የአልጋ ቁራኛ ማን ነው ካልከኝ የጾም አይደለም የበላ ነው። ኮሌስትሮል፣ ስኳር፣ ግፊት የሚያሰቃየው የበላ ነው የጾመ የበላ የደለበ። የእንታስ ወልደ ማርያም የሚባሉ አንድ መምህር ነበሩ እዚያ ዲማ ስንማር እና አንድ ባለጸጋ ነበር አሉ ልጄ እና ብዙ መድረክ ተናግሬያለሁ፣ ይቅርታ። ባለሙያ ሚስት አግብቶ ይህንን መረቅ ስታጠጣው ክብ ሆናሉ። ክብ እናንተ 8 ቁጥር አይደለም ክብ ሆነ። መጨረሻ ታመመ። መጥቶ በጸሎት ያስበኝ ሲለኝ አይ ለአንተ ጸሎት አይደለም የሚያስፈልገው ለአንተማ ምክር ነው የሚያስፈልግ ብዬ ምክሬን በመወድስ ላኩለት ይላል። በመወድስ ልነግራችሁ ነው። ኦ ባይል በእደዚያከ ዘትዌስክ ዘልፈ ህማመ በህማም ሊቀጥባት አዩ አድርገው ያሳመሩት። ኦ ባይል በእደዚያከ ዘትዌስክ ዘልፈ ህማመ በህማም ለእመ ፈቀድከ ትድሃን እምህማምከ ህሱም ድህረ ጾም ኩለሄ ተሴሰይ በአቅም አልኩታ። አምጣነ በአቅም ዘይሴሰይ ጤና ይረክብ ወይ ሀድር በሰላም። ምዕመናን ይሰማችኋል? በገዛ እጅህ በበሽታ ላይ በሽታ የምትጨምር ባለጸጋ ሆይ ለእመ ፈቀድከ ትድሃን እምህማምከ ህሱም ከጽኑ በሽታ ልትድን ከወደድክ ድህረ ጾም ኩለሄ ተሴሰይ በአቅም። አንደኛ ጾም፣ ሁለተኛ ከጾምክ በኋላ ደግሞ በመጠን ተመገብ። አሁን አዲስ አበባ ችግሩ አንዳንድ ቦታ እኮ 9 ሰዓት የሚቀርበው ምሳ ገቢር ተገብሮ የሚችል ነው። እራት ምሳ በመምህራኑ ቋንቋ ይህ በጣም ከባድ ነው። ድህረ ጾም አንደኛ መጾም፣ ሁለተኛ በአቅም መመገብ በመጠን። ለምን ያላችሁኝ እንደሆነ አሉ አምጣነ በአቅም ዘይሴሰይ በመጠን የሚበላ ሰው ጤና ይረክብ፣ ጤና ያገኛል።
ወይ ሀድር በሰላም ተኝቶ ያድራል። ሲመላለስ የሚያድር እኮ ያበዛ ነው አይደል? መጠጡም ሆነ ሌላው እንትን ካለ በጣም አደገኛ ነው። ይሄ ብቻ አይደለም። እኔ አሁን መብዛቱ ብቻ አይደለም። እኔ እኮ ጸሎተ ማዕድ እኮ አለ ምዕመናን እንዴ! ይሄ ስስ እንጀራ ይቀርብለታል። ይሄ ጎረምሳ በሁለት ጉጩ የሚበላ ሰው አሁን እዚህ የለም። እዚህ እናንተ ክርስቲያኖች ናቸው። እመቤቴን በሁለት ጉጩ ይሄ ስስ እንጀራ እንደው ሁለት ጊዜ ሲለው ህልፈቱ ቅድመ አስተርእዮቱ ህልፈቱ ቅድመ አስተርእዮ እልም ሲያደርገው አሁን ይሄ እንደ ክርስትና አይደለም። የሀገሪቱ ተጨባጭ ሁኔታ ራሱ ይሄን ጄኔሬሽን መሸከም አትችልም። እንደዚህ እንዴት አድርጎ የኑሮ ውድነት ታውቁታላችሁ። መመናል 3 ደቂቃ ይኸውላችሁ ከሰዓት ወጡ ብቻ እንድላችሁ አትፍቀዱ ባካችሁ። ይሄ ጥንካሬያቸው ብሉ አንበላም፣ እንማራለን አንበላም። የሀገራችን ጾም ገብቷል። አያችሁ ሃይማኖታቸው፣ አያችሁ ጥንካሬ። በዚያ በጨለማው ዘመን በሕገ ኦሪት እኮ ነው። በአዲስ ኪዳን እንዴት ይሄን ወጣት እናጣለን? አልበላም ለዳቦ ብዬ ማንነቴን አልጥልም የሚል ጀግና እንዴት እናጣለን? እግዚአብሔር አለህ አይደለም ወይ እንዴ? የሚመካ በማን ይመካ? እስኪ ንገሩኝ። በእግዚአብሔር ይመካ። ምን ሆናችሁ ነው ምዕመናን? እግዚአብሔር እኮ ነው አምላካችን። እኛን እኮ ቆቆሎ ተማሪያ ትምህርት ቤት አንስቶ ለዚህ አብቅቶን ይኸው ዛሬ እኮ እንደምታዩን አይደለንም እኮ። ተፈልገን አንታይም ነበር እኮ። ዛሬ አዲስ አበባ ቀማምሰን እኮ ነው እንደዚህ። የለንም ነበር እኮ። ልብስ የለ፣ ምግብ የለ፣ መኝታ የለ፣ ግን ህመምም የለ ነበረ። መተን ስንቀምስ አብሮ ህመሙ መጣ። 3 ደቂቃ ነበር። በ10ኛው ቀን ናቡከደነፆር ተሰየመ። ተማሪዎች ቀረቡ። 3 ደቂቃ አምሮባቸው ጽድቅና ኩነኔው እንኳ ቢቀር ለፖስቸር አታስብም እንዴ? ለቁመና ለውበትህ ነገ ልታገባ ነው እኮ ልትመርጥ አይደለም እንዴ? ክቡነ እንዴት ታገባለህ? ስልኳን ታጠፋባለህ። የራስ ጉዳይ ነው። ሸንቀጥ ስትል እኮ ነው። ስትሮጥ ከምታረግ መጾም ነው፣ መጾም ነው። ድረ ጾም ኩለሄ ተሴሰይ ባህል አምጣነ በአቅም ዘይሴሰይ ጤና ይረክብ ወይ ሀድር በሰላም ቀትር ከሂ እስመ ይኮነ ዘምስለ ሥጋ ወደም በጾም ወበጸሎት ዓለመ ሥጋ ከተቃወም እስመ ይቤለከ ሊቅ እንበለ ጸሎት ወጾም አልቦ ዘይመዎ ለዓለም በዓለም አልቦ ዘይመዎ ለዓለም በዓለም አሉት። ይህን ታዝወልደ ማርያም ይበል እስኪ አለ እልል በሉላቸው እስኪ። አዎ ይህቺ ቤተክርስቲያን አማኞች ይጾማሉ። አሁን ሲገደፍ በጉድ የሚያስወድዱብን ሲበሉ የከረሙት ናቸው። ተሰልፈው ቀድመውን እናገኛቸዋለን። እንደ ጾመ ሌባ ሲበላ ከርሞ ከዚያ ትምህርታቸውን በከፍተኛ ማዕረግ ተመረቁ። በባቢሎን አውራጃ ዙሪያ ተሾሙ። እነዚህ ወጣቶች ጠላት ተነሳባቸው። እዚያ የተወለዱት እንዴት እኛ በእኛ ሰፈር እኛ ተወልደን በደግንበት ሀገር እንዴት ምርኮኞች ስደተኞች እንዴት ይሾማሉ? ቀናተኞች ያሳዝኑኛል። እንደው ከእግዚአብሔር ጋር የሆነን ሕዝብ ማን ድል ያደርገዋል? ምዕመናን የጠላት አስተላለፍ ለምን ያስጨንቃቸዋል? እኛ ብቻ ከእግዚአብሔር ጋር እንሁን፣ ንስሐ እንግባና አብረን እንሁን። ከዚያ ዕዳው ገብስ ነው። እኛ ጉዳችን የሚፈላ ከእግዚአብሔር ጋር ከተጣላች ነች ቤተ ክርስቲያን። ከእግዚአብሔር ጋር ከሆኑ ችግር የለውም። በኋላ ምን ብለው መከሩ? ታሪኩን ጨርሻለሁ። ሌላም መልእክት ስላለ አባቶች እኮ ስንት ሊቃውንት እያለ እኮ ነው እዚህ እና ተንኮለኞች ምን አደረጉ? ንጉሥ ሌላውን ታሪክ ቆርጬ ማለት ነው። እንዲያው እርስዎን የመሰለ ንጉሥ አንድ የስሞት መጠሪያ ነገር ሳያደርጉ እንዴት ይሞታሉ? ምን በዱራ ሜዳ ላይ ጣዖት ማቆም አለቦት። ለዚያ ጣዖት ያልሰገደውን ጠላቶትንና ወዳጆትን እንዲያውቁ እነማን እንደማይሰግዱ ይታወቃል አይደለም? ሌላው ገና በአይን ጥቅሻ በከንፈር ነቅሻ ይሰግዳል። 3 ደቂቃ አንሰግድም እንደሚሉ ያውቃሉ። ያን ጊዜ ከንጉሱ ጋር እናጣላቸዋለን ተብሎ ነው። እግዚአብሔር አለ እኮ እንኳን ከወረወረ ከፎከረ የሚያድን አምላክ እልልታ አያስፈልገውም። ምዕመናን ምስጋና አይገባውም። ሃይማኖት እንዴት ይጠቅማል!
ሃይማኖት ከመከራ ሥጋ ከመከራ ነፍስ ያድን ነበረ። ቅመሱት አለ ዳዊት። እግዚአብሔርን ቅመሱት አለ እኮ። ማን ቀመሰ? ሲቅመሱት ጣዕሙ ከመታይምሩ ከመየር እግዚአብሔር አለ። እግዚአብሔር ቅመሱት አለ። እግዚአብሔርን የቀመሱ እኮ ናቸው ዓለምን የሚንቁ። ዓለም የበለጠባቸውማ ባልንጀራቸውን ያሳዝናሉ። እግዚአብሔርን ያስቀይማሉ። አስራታቸውን አያወጡም። ስጋውን ደሙን አይቀበሉም። በትዳራቸው አይታመኑም። ሲወጡ ሲገቡ ዘመናቸው ያልቃል። ጣዖቱ ቆመ። ቁመቱ 60 ክንድ ወርዱ 6 ሆኖ ቆመ። አዋጅ ታወጀ። እንዳለ ድፍን ደቂቃ አዳም መጥቶ የወድቅ ይነሳ፣ ያረበርብ ይነሳ ጀመር። ይዘፍን ጀመር፣ ያጨበጭብ ጀመር። ይኸው ንጉሥ እነዚያ ወዳጆች የምትላቸው ስደተኞች አልመጡም። አልሰገዱም። ንገሯቸው ይሰግዳሉ። ተላከባቸው። አይ ይህንን አናደርግም እኛ ሰው ለሰራው ጣዖትማ አንሰግድም። ለማን ነው የምትሰግዱ? ሰማዩን፣ ምድሩን፣ ባሕሩን፣ የብሱን፣ የሚታየውን የማይታየውን፣ ረቂቁን፣ ግዙፉን፣ የምናውቀውን የማናውቀውን ለፈጠረ ለማን ብቻ? ምዕመናን ስግደት ስግደት ለማን ብቻ? ለእግዚአብሔር ብቻ። ስግደት ስግደት ለእግዚአብሔር ብቻ። ስግደት ለእግዚአብሔር ብቻ። የባህሪ ስግደት ለእግዚአብሔር። የጸጋ ለድንግል ማርያም፣ ለመስቀሉ፣ ለቅዱሳን የእኛ ቤተ ክርስቲያን ታምናለች። የጸጋ የባህሪ ብላ የአክብሮት ስግደት ብላ ትከፍላለች። ብዥታ እንዳይፈጠርባችሁ ኑና መምህራንን ጠይቋቸው። በ21ኛው መቶ ክፍለ ዘመን የእኛ ቤተ ክርስቲያን የምትሰማው አዲስ እውነት የላትም። ቤተ ክርስቲያናችሁን ስሙ። አንሰግድም ሄደው ነገሩት። አንሰግድም አሉ። አዎ ጥሯቸው ጥሩ። የመጨረሻ ዕድል ልስጣቸው። አሰግዱም አላቸው። አልሰግድም። ንጉሥ የፈለግከውን ነገር እናደርግልሃለን፣ ለእግዚአብሔር የሚቀርበውን ስግደት ግን ለፍጡር አቅርቡ እንዳትለን። እሳት ውስጥ ጨምራችኋለሁ እኮ። ትችላለህ። ከዳን እንድናለን በስጋችን፣ ካልዳንስ እንሞታለን እንጂ ለሃይማኖታችን አንሰግድ። በሰው ሀገር እንዲህ ያለ አቅም በተሰደዱበት በተማረኩበት ሀገር ሰው ዛሬ በሀገሩ ይሄን ሞራል ይሄን ልብ ሲያጣ አለማስተማራችንን አረጋግጠናል። በተለምዶ ዘመናችንን መጨረሳችንን አውቀናል። ጉድጓድ ተቆፈረ፣ እሳቱ ነደደ። የምታውቁት ታሪክ ስለሆነ ዋናውን መልእክቴን አስተላልፌያለሁ። ከዚያ በኋላ ጨምሯቸው። በእርግጥ ናቡከደነጾር አዝኗል። ብዙ ጥበብ ከነዚህ ልጆች አግኝቷል፣ ብዙ እውቀት። ግን ደግሞ ሕጉ ስለሆነ ሕጉን መፈጸም መተግበር ስላለበት እያዘነ ጨምሯቸዋል። አይገርማቸውም? ምዕመናን ወጣቶቹን አስሮ ወደ ጉድጓዱ የጣሉት እነሱን ለመጣል እሳቱ የቀረቡት ሲበሉ ጉድጓዱ ውስጥ የገቡት ወጣቶች ማን አተረፋቸው? እግዚአብሔር መልአኩን ልኮ አተረፋቸው። እነሱ ወደ እሳቱ እንደተወረወሩ ጠብቆ ያሳደገን መልአክ ቅዱስ ገብርኤል ከእግዚአብሔር ታዝዞ ወደ እሳቱ ተወረወራ። አብሯቸው ወረደ። ክንፉን ዘረጋ። የወረወሩትን የእሳት ወላፈኑ የበላ ያ ነበልባል የእግዚአብሔር መልአክ ሲመጣ ምቹ ሰላም ቀዝቃዛ ሆነ። መልአኩ ሲወርድ ሃይማኖት ይህን ያደርጋል። የመልአኩን ተራዳይነት ጥበቃ፣ የእግዚአብሔርን ቸርነት የተናገርን በወጣቶች ሃይማኖት ነው። ናቡከደነጾር ሲያዝን ቆየና እሳቱ ረገብ ሲል ፎቅ ላይ ሆኖ እንዴት ያሉ ጥበበኞች ነበሩ አስበላዋቸው ብሎ ዘግዝቆ ወደ ጉድጓዱ ሲመለከት ሶስት ወጣቶች ልኮ ስንቱ ነው አያቸው። ከማን ጋራ? ገብርኤልን ትወዱታላችሁ አይደለም? ይኸውላችሁ ምዕመናን ሲያይ አራቱ ነው አየ።
እኛ 3 ልጆች አልነበር የጣል እንዴ? አራተኛው ማን ነው? ደግሞ ይመስል ወልደ እግዚአብሔር የእግዚአብሔር ልጅ ይመስላል። መምህራን የወልድን ስጋ መልበስ ነው የተናገረ ናቡከደነጾር ብለው ይተረጉሙታል። አይገርማችሁ? መልአኩ ወረደ። መልአኩ ወርዶ የወጣቶችን እሳት አጠፋ። በወጣቶቻችን ዙሪያ የሚነደውን እሳት የሚያጠፋ መልአክ እግዚአብሔር ይላክልን። እግዚአብሔር ይላክልን። ብዙ እሳቶች አሉ። እነሱን የምናጠፋቸው እኛ ነን። የ3 ደቂቅ እሳት ያጠፋ ሃይማኖታቸው ነው። መልአኩ ምክንያት ነው። እግዚአብሔር ሁሉን አደረገ። ክብሩን ሁሉ ማን ይውሰድ? እግዚአብሔር ይውሰድ። ያሳደገን መልአክ አይለየን። ተረፈ መዓልቱን ይባርክልን። የሁላችንን ፍጻሜ ያሳምር። ወስብሐት ለእግዚአብሔር።